በአሜሪካና በኢራን መካከል ለሁለት ሳምንታት የተደረሰው የተኩስ አቁም ስምምነት ነገ ረቡዕ እንደሚያበቃ ሲነገር አሜሪካ ዛሬ በዋዜማው በፓኪስታን ለሁለተኛ ዙር ድርድር ማቀዷ ተነግሯል። ኢራንም ብትሆን በዛቻና በማስጠንቀቂያ ጥላ ሆና ድርድር ይሉት ነገር ተቀባይነት የለውም ነው ያላቸው። የቻይናው ፕሬዚደንት ሺ ጂንፒንግ በበኩላቸው የሆርሙዝ የውሃ ወሽመጥ መከፈት አለበት ሲሉ ጥሪ አቅርበዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠናት ሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሞተውን አያይለዋል አሊያም አውቆ የተኛ ቢቀሰቅሱት አይሰማም ይሉትን ያስታውሷል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ለሁለተኛው ዙርና ዛሬ በፓኪስታን ይደረጋል ለተባለው ድርድር ወደ ፓኪስታን መጓዛቸው ሲነገር፣ ኢራን ደግሞ በፍርሃት አጎብድጄ ለድርድር አልቀመጥም ስትል ለጦርነት በአዲስ ካርድ እጅጌዋን ሰብስባ መሰናዳቷን ታሳያለች። ሁለቱም ሀገራት መጀመሪያ የተደረሰው የተኩስ አቁም ስምምነት ጊዜው እያበቃ ነው፣ ወደ አዲስ ጦርነት ልንገባ ነው ሲሉ እያስጠነቀቁ ነው። በገዛ ረማ እባብ ይዛ ታስፈራራለች ይሉትን ያስታውሷል። ትራምፕ ሀገራቸው በፓኪስታኑ የሰላም ድርድር እንደምትካፈል፣ ኢራን ግን ጥርትና ግልጥ ያለ አቋሟን ማሳየት አልቻለችም ሲሉ በኢራን በኩል የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጌር ቀሊባፍ በበኩላቸው ዊ ድ ኖት አክሰፕት ኔጎሽዬሽንስ አንደር ትሬት ነው ያሉት። ቁርጥ ባለ ሞት ፈርተን ሳይሆን አምነንበት እንጂ ተንበርክከን ለድርድር አንቀርብም መሆኑ ነው። ይሁንና ይላል ኒውዮርክ ታይምስ፣ ይሁንና ገሊባፍ ወደ ፓኪስታን ርዕሰ ከተማ ኢስላማባድ ለመጓዝ ተዘጋጅተዋልም ነው ያለው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ መሄዳቸውን ተከትሎ ነው ያለው። በዓለም 1/5 አሊያም 20% የነዳጅ ዘይት መተላለፊያው የሆርሙዝ የውሃ ወሽመጥ ውጥረቱ በተካረረበት በዚህ ወቅት አሜሪካም ኢራንም በመርከቦች ላይ መተኮሳቸው ተነግሯል። የማን ቤት ጠፍቶ የማን ይበጅሉትን መሆኑ ነው። አሊያም ካልተበጠበጠ አይጠራምን። በሁለቱ ሀገራት መካከል የተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ጊዜ የሚያበቃው ነገ ረቡዕ ነው። አሁን እንደ ዓለም አቀፉ የትራንስፖርት ፌዴሬሽን ሪፖርት 20 ሺህ የባህር ላይ ተጓዦች በፋርስ ባህር ላይ በመርከቦች ውስጥ መተላለፊያ አጥተው መቆማቸውን ያሳየው። በዚያ መሰሉ አስከፊ ሁኔታ ውስጥ በባህሩ ላይ ካሉት ሰዎች ቃላቸውን የሰጡ አካላት እንዳሉት የታገትን ያህል ይሰማናል። በቃ እንደ እስረኛ ነን። መንቀሳቀሻና መተላለፊያው የሆርሙዝ ወሽመጥ ተዘግቷል፣ አበሳችን ከፍቷል ያሉት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሰጡት ማብራሪያ ባለፈው አርብ የሆርሙዝን ወሽመጥ የከፈት ነው በኢዝራኤልና በሊባኖስ መካከል የተኩስ አቁም ስምምነት የተደረሰ መስሎን ነው። ለካ የተኩስ አቁም ስምምነቱ ሄዝቦላን አላካተተም። ወዲህም ደግሞ አሜሪካ የሆርሙዝን ወሽመጥ በመርከቦቿ ዘጋግተዋለች። ጉዳዩ ውል አልባ ሆኗልና እኛም ደግመን ዘግተነዋል ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው ከኢራን ጋር የሰላም ድርድር ታደርጋለች በሚል ቢባጁም ግን በቤተ መንግስታቸው ዋይት ሃውስ ያሉ ሹማምንቶቻቸው በአሜሪካና በኢራን መካከል ከባዱ ጦርነት ብዙም ሳይቆይ ይጀመራል ሲሉ እያስጠነቀቁ ነው። ትራምፕ በአሜሪካና በኢራን መካከል የሰላም ስምምነት እስከሚደረስ ድረስ የሆርሙዝ ወሽመጥ እንደተዘጋ ይቆያል ነው ያሉት። በዚያ ሂደት ታዲያ የነዳጅ ዘይት ዋጋ መጨመሩን የተገለጠው በተለይም ደግሞ አሜሪካ መተላለፊያውን አልከፍትም ማለቷና የኢራንን መርከብ መያዟን ተከትሎ ሁሉም ነገር ለሰሚው ግራን ሆኗል ነው የሚባለው። ትራምፕ ከፒቢኤስ ኒውስ ጋር በነበራቸው የስልክ ቃለ ምልልስም ይህንን አሉ። ኢፍ ዘ ሲዝፋየር ዊዝ ኢራን ኤክስፓየርስ ደን ሎትስ ኦፍ ቦምብስ ስታርት ጎይንግ ኦፍ ነው ያሉት። ኢራን በዛቻና በማስጠንቀቂያ ጥላ ሳለች የስምምነት ሐሳብ እንደማትቀበል አስረግጣ ገልጣለች። ኢራን እያስጠነቀቀችም ነው። ትራምፕ በበኩላቸው ከኢራን ጋር ተደራድረው የተዋጣለት የስምምነቱ ለመፈራረም ይሻሉ ይሏቸዋል። ያውም ደግሞ በኦባማ አስተዳደር ዘመን ከተፈረመው የኒውክሌር ድርድርና ስምምነት የተሻለ ሲሉ ፕሬዚደንቱ ቆርጠው መነሳታቸውን ያሳያሉ። ትራምፕ ከኢራን ጋር በያዙት ጦርነት አሸናፊነታቸውንም ሲገልጡ ጦርነቱ በተፈለገው አይነት እየተካሄደ መሆኑንም ነው ያሳዩት። በሰው ቁስልን ጨስደድበት ይሏል ቀደምቶቹ። ይህ በእንዲህ እንዳለ የቻይናው ፕሬዚደንት ሺ ጂንፒንግ የሆርሙዝ የውሃ መተላለፊያ ወሽመጥ ይከፈት ዘንድ ጥሪ አቅርበዋል። ይሄ ደግሞ ለገቢህ ተንገብገብ ይሉትን ያስታውሷል። ቤጂንግ በኢራን ያለው ጦርነት ያበቃ ዘንድ አስፈላጊውን ሁሉ ታደርጋለች ሲሉም ነው ሺ ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር በስልክ የተወያዩት። ቻይና የሆርሙዝን የውሃ ወሽመጥ በመዘጋቱ ክፉኛ እንዳሳሰባት ይነገራል። ቻይና በግዙፍ መጠን የኢራንን ድፍድፍ ነዳጅ ዘይት የምትገዛ ሀገርም ናት። ዓለም በዚህ ሰዓት አንድም በአሜሪካ
በአሜሪካና በኢራን መካከል የተኩስ አቁም ስምምነቱ ጸንቶ ድርድሩም ሰልቶ ወደ ዘላቂ ሰላም ይደረሳል በሚል ውጤት ስትቀላውጥ፣ ብዙዎቹ እስራኤላውያን ግን ጦርነቱ ይቀጥል ዘንድ ይሻሉ ሲል የኤንፒአር ዘገባ ይተነትናል። ትራምፕ ደግሞ ምናልባትም በኢስላማባድ የታቀደው የሁለተኛው ዙር ድርድር ተስፋ ከሰጣቸው የተኩስ አቁም ስምምነቱን ለማራዘም ነገሩን እያብላሉትና እያጤኑት መሆኑ ተሰምቷል። ቀድሞ አይራዘምም የሚል አቋም የነበራቸው ፕሬዚደንቱ መለስ አድርገው ደግሞ የተኩስ አቁም ስምምነቱን የማራዘም ሐሳብ ማፍለቃቸውን የፓኪስታን ኦብዘርቨር ዘገባ ያስረዳል። ትንታኔ ዘገባውን ስናዘጋጅ በዋቢነት ስዊድን ሃራልድን፣ አቢሲ ኒውስን፣ አኒ ኒውስን፣ ሮዝ ስቶሪን፣ ሃንዱስተን ታይምስን፣ ኒውዮርክ ፖስትና ጃስት ኒውስን ተጠቅመናል።